ዛሬ የምገኘው ከውበቷ ከባህሏና ከታሪኳ በስተጀርባ በማፊያዎች ምክንያት ብዙ ደም የፈሰሰባትና በዓለማችን ትልቁ ካሞራ የሚባል በወንጀል የተዋቀረ ቡድን የሚገኝበት ናፖሊ ከተማ ነው። ዛሬስ ያለችበት ደረጃ ምንድን ነው? ይህንን ዛሬ ዞር ዞር እያልን እኛም አብረን የምናየው ይሆናል። አሁን የምገኘው እንግዲህ ከጋንግስተሮች ጋር በጣም የተያያዘው ሰው የሚፈራበት ከተማ ናፖሊ ነው። ናፖሊ ኳርቲየር ስፓኞል የሚባል ኤሪያ ላይ ያለው እዚህ ጋር እንደምታነቡት በጣም ፌመስ በምግብና በብዙ ነገር የተሞላች ነች። ግን ውስጡ ግን የጋንግስተር እንቅስቃሴ ያለበት የሚባል ኤሪያ ማለት ነውና ውስጥ ለውስጥ ገብተን እንግዲህ ታሪካቸው ከጋንግስተር ጋር የተያያዙትን ቦታዎች እናያለን። ዞር ዞር እያለን ዌል ቢሆነስት ሴፍ ነው ስለተባልኩኝ ነው። እና ስትገቡ ብዙ ነገር ነው የምታዩት ይባላል። ይኸው እዚህ ጋር አሁን ገና እናንተን እያወራሁ እንዳለኩኝ ማራዶናን አያችሁት። እና ማራዶና እዚህ ሀገር ላይ በጣም ትልቅ ታሪካዊ የሆነ ሰው የሚታወቅ ሰው ነው። ሁለት ስዕል ነው እዚህ ጋር እንደምታዩት ከሆነ ይሄ 3 ቁጥር እና ፕሬዘንት የሚያደርግ ጣሊያን ዋንጫ 3 ሴሪያን አሸንፈዋልና ሁለቱም በማራዶና ያሸነፉት፣ ሶስተኛውን የዛሬ 2 ዓመት 3 ዓመት ያሸነፉት ዋንጫ ነውና ኳስ በጣም የምትወድ ከተማ ነች። እና ብቻ ውስጥ ለውስጥ እየሄድን እነዚህን ቦታዎች ቼክ አውት እናደርጋለን ማለት ነው። እውነት እንደው ኢንተርኔት ላይ እንደሚወራላት እንደሚባለው እቺ ከተማ የሌቦች ነች ወይ እቺ ከተማ የማፊያዎች ነች የሚለውን በደንብ ራሳችን ገብተን እናያለን ማለት ነው። አሁን እዚህ አንድ ሬስቶራንት ነው ያለው። ሶ አሁን ላይ እየሄድኩ ያለሁት እዚህ ሰፈር ውስጥ ኦብቪየስሊ ብዙ ሰው ተጨናንቆበት የሚኖር ሰፈር ነው እና እዚህ ሰፈር ውስጥ ነው ብዙ ታሪኮች ያሉት ከኳስ ጋር የተያያዙና ለማራዶና ተብሎ የተሰራው ስፔሲፊክሊ ለሱ ብለው የሰሩት ግንብ አለ። እሱን ስዕሎች የሞሉበት ምናምንና ወደዛ አካባቢ ነው የምንሄደው ማለት ነው። እንደምታዩት ከሆነ ቲሸርቱ እንዳለው ስለ ማራዶና ነው። በቃ ማራዶና የተጫወተባቸው ከአርጀንቲና ጭምር ከሱ ጋር ያሉ ቲሸርቶች ናቸው። ሌላም ተጫዋቾች ይታዩኛላችኋል። እዚህ ጋር ግን ሁለቱ ማራዶና ናቸው። እዚህ ጋር ኮሊባሊ የሚባል ተጫዋች አለ፣ የናፖሊ ተጫዋች ነው። በኳስ እንደውም በኳስ ያበዱ ከተማ ነው እንደውም መባል የነበረበት። በጋንግስተር የሞላ ከተማ ሲሆን በኳስ ያበደ የማፊያ ከተማ ሲሆን በኳስ ያበደ ነው መባል የነበረበት። ያው እኔ ማፊያ የሚለውን ወርድ መጠቀም አልፈልግም። እዚህ ጋር ጭር ስላለ ነው እንደዚህ ጮክ ብዬ እያወራሁ ያለሁት። ከተማዋ በእንደዛ ነው የምትታወቀው። እስካሁን ግን እኔ ቆይቻለሁኝ 1-2 ቀን እንደውም ይሄን ቪዲዮ ከመስራቴ በፊት እስካሁን ምንም እንደዚህ አይነት ነገር አላየሁም። እንደውም ደስተኛ ሃርድ ወርከር የሆኑ ሰዎች ነው የሚታየኝ። ይልቁኑ ሰፈሩ በጣም ገርሞኛል። ውስጥ ለውስጥ ጨርቆስ ነው የሚመስለው። በቃ የጨርቆስ አይነት ሙድ ነው ያለው። በቃ ይሄ ጨርቆስ ነው እኛ ሀገራችን ላይ ተጣባብቆ መኖር ወይም ደግሞ እንደዚህ ጎረቤት ለጎረቤት ቤታቸው ተቀራርቦ መኖር የሚባለውን ነገር ስናወራ ጨርቆስ ነው ቀጥታ የሚመጣልን። ያው የዛ ደግሞ ቤኔፊቱ ምንድነው? ፍቅር ይበዛል ይባላል። እና ያው እንደምታዩት ነው እንግዲህ ከመስኮት ወደ መስኮት ጎረቤት ለጎረቤት ሆነው የሚዋደዱበት አይነት ሰፈር ይመስላል። ልክ እንደ ጨርቆስና አዲስ አበባ። እና እንደምታዩት ነው ልብስ ውጪ ነው የሚሰጠው። አይ ዶንት ቲንክ ሶ ሌባ ያለበት ሰፈር እንግዲህ እንደዚህ ይሰጣል። ኦር ደግሞ ሁሉም ሰው በየመስኮቱ ይተያያል፣ እርስ በርስ ሉካውት ይደራረጋሉ ማለት ነው ብዬ ነው የማስበው። አሁን ግን የተለያዩ ስዕሎች ያሉበት ግድግዳ ላይ ለማስታወሻ ተብለው የተሰሩ ስዕሎች አሉ የተባለበት ቦታ ነው የምንሄደው። ትንሽ ደቂቃ ነው የቀረኝ ነው የሚለው። አክቹአሊ ወይዘሩ ስለማይመች ነው እንጂ ቲሸርቱን ለብሼ ቢሰራ ቪዲዮ በጣም ደስ ይለኝ ነበር። ወይዘሩ ግን ትንሽ እየተቀያየረ ነው። ይሞቃል። ላይክ እንደ ዊንተር አይደለም። ፌብሩዋሪ መንዝ ላይ እንደዚህ ይሆናል ብዬ አላሰብኩም ነበር። ይሞቃል። ዋው ዋው። ይሄንን በደንብ አሳያችኋለሁ። ኦኬ ይሄ ነው ወሉ ማለት ነው። ፌመስ ወል በማራዶና የተሞላው። በጣም የሚገርማችሁ ሁኔታ ዞር ዞር እያልኩኝ ዲስካውን ያየሁት ነበር ወደ 30 ደቂቃ። ይሄ አስፈሪ የሚባለው ሰፈር ላይ ነው ሲዞር ያየሁት። ማፊያ በዛብን የተባለበት ሰፈር ላይ ግን እኔ ማፊያ አይደለም ያየሁት፣ እዚህ ያየሁት ኳስ ፍቅር። አክቹአሊ የኳስ ፍቅር አለ በጣም የሚገርም ሁኔታ።
የኳስ ፍቅር ያየሁበት ቦታ ነው ማለት ነው። ላይ የምታዩት እንዳለ እንደውም የብዙ ሀገራቶች ፍላግ ነው ያለው። የሀገራችን ኢትዮጵያን አላየሁም። የምንንም አይነት ፍላግ እዚህ ጋር የአፍሪካ አላየሁም። በብዛት ኦልሞስት የዓለም ባንዲራዎች በሙሉ ተሰብስበውበት ያሉበት ቦታ ነው። ከዛ ደግሞ ሁሉም ዓለም የሚያውቀው አንድ ተጫዋች ማራዶና ለዚህ ሀገር ከተማ ናፖሊ ትልቅ አስተዋጽኦ ያደረገ ተጫዋች ነው። ቅድም ስላችሁ እንደነበረውና እሱን የሚያመሰግን አፕሊኬሽን ያለበት ሐውልት እንኳን የለም፣ ግን ስዕሎች ነው ያሉት እና ስዕሎቹ ደግሞ በማንኛውም አርቲስቶች የተሳለ ነው። የከተማው ነዋሪ ያደረገለት ኮንትሪቢዩሽን እና ይሄ ቦታ አይቲንክ ይመስለኛል እሱ ስም የተሰበየ ይመስለኛል። ይሄ ኖርማል ሪል ጨዋታ የነበሩ አምበሎቹ የሚቀያየሩት ፓርት ምናምን ያለበት ነገር ሁላ እዚህ ላይ ተሰቅለው ነው አሁን የሚታየኝ እና ላይክ በጣም የሚገርም እንትን ነው። እንደዚህ የኳስ ፍቅር አይቼበት አላውቅም እና ላይክ እንደጠበቅኩት አይደለም እና እዚሁ አካባቢ ላይ ደግሞ ያሉ ቤቶችም ራሳቸው በየበረንዳቸው ይህን ሰፈር ለማሳመር ባንዲራቸውን አስቀምጠዋል። የናፖሊ የሚል ስዕል አለ። በጣም የሚገርም ነገር ነው። አም ሰርፕራይዝድ እንደዚህ አይነት የኳስ ፍቅር አይቻላል። ያ ሶፋር እንግዲህ በዚህ ሰፈር ውስጥ አስፈሪ ነገር ያጋጥመኛል ብዬ ገብቼ ያየሁት እንደውም ለቱሪስት ዌልካሚንግ የሆነ ለኳስ ፍቅር ያለው በጣም ደስ የሚል ሰፈር ነው ያየሁት እና በጣም ተመችቶኛል። እዚህ ጋር ኢንጆይ እያደረኩ ነበር። ለማንኛውም ሰው ኳስ የምትወዱ ከሆነ ትንሽ ማራዶና ደግሞ እኔ ልጅ እያለሁ ቁምጣ ለብሼ ዞር ነበርና እዚህ ምግብ ቤት ቁጭ ብዬ ላወራችሁ ትንሽ ልጫወት ብዬ የገባው ነው እና ምግብ ቤቱ ማራዶና ነው የሞላው። እንግዲህ በየቦታው ማራዶና ነው። ዋው ናስቲ የሆነች ነገር እናዛለን። እስቲ ከዚህ የሆነ ነገር እናዛለን። ትራዲሽናል የሆነ ነገር ይሄን ነገር ሞክሬዋለሁ። በጣም ዝም ደስ ያለ ስኳር የበዛበት ነው። ከዚህ አንድ ነገር እንወስዳለን ማለት ነው። እሺ እንግዲህ አሁን ያው እዚህ ማራዶና አካባቢ ያለበት ቦታ ቁጭ ብዬ ከኢንትሮ እንዳያችሁት በጣም የሚያስፈራ ከተማ ተብላ ነው የምትጠራው። እናንተም ፕሮባብሊ የምታውቁት ወይ በኳሱ ነው የሚታወቀው ይሄ ከተማ ወይ ደግሞ በማስበር ላይ ይሄ ስሙ መጥራት አልፈልግም ጋንግስተሮች ልበላቸውና ስሙን እዚህ ጋር ጽፈላቸዋለሁ። በነዛ የምትታወቅ ከተማ ነችና ምንድነው ኖቲስ ያደረጉት እኔ ስመጣ የምናየው ኢሜጅ አለ ያንን ከተማ ከውጪ ከዛ እዚህ በአካል ስመጣ ደግሞ የሚጠብቀን የተለያየ ነገር ነው። አንዳንዴ ደግሞ ከምናየው ጋር ተመሳሳይ ሊሆን ይችላል እና ያው እዚህ ከመጣሁ በኋላ ያየሁትኝ ኦብቪየስሊ ኮምፕሊትሊ ኦፖዚት ነው። ከዛ በተረፈ እንደውም ያየሁትኝ ከኛ ሀገር ጋር የሚያመሳስላት ነገር የቤት አኗኗራቸው እንደዚህ ያለፍኩኝ ምናምን ራሱ የሰዎች ቤት ይታየኛል። ላይክ እነዚህ ልጅ ሁሉ ሳሎናቸው ላይፋቸው የሆነ የደሃ አይነት አኗኗሪ ይመስላል፣ ግን የደሃ አይነት አኗኗሪ አይደለም ማለት ነውና ክራይም ሬቱ ሜቢ በዚህ ምክንያት ነው የጨመረው ወይም ደግሞ ሊጨምር የሚችለው ብዬ ነው ኖቲስ ያደረኩትኝ። ከዛ በተረፈ ምንም ውስጥ ለውስጥ ገባኝ እንደዚህ አይነት አክቲቪቲ ያለበት የሚባልበት ቦታ ላይም ምንም የሚያገኘው ኖቲስ ያደረኩት ነገር የለም። ምግቡ በጣም ትኩስ ነው። አሙቆት የሚሰጠኝ እኔ ኖርማል እንትን መስሎኝ ነበረ እና ያው ወደ ነበርኩበት ስመለስ ከተማ እንግዲህ በእነዚህ አይነት ኑሮ ደረጃ ያለች ነች። ኖርዝ ኢታሊ ካሉት ቦታ በጣም ለየት ያደርጋታል። ማህበራዊ ኑሮ ኖቲስ አድርጌበታለሁ። ሰዎችም ፕሪቲ ማች ደስተኛ አይነት ሰዎች ናቸው። ፈገግታ አላቸው። ስራ የሚሰሩ ሃርድ ወርከር ሰዎች ናቸው ኖቲስ ያደረኩት። ውስጥ ለውስጥ ገባሁኝ እንግዲህ ቀን ነው አይ አንደርስታንድ፣ ግን ምንም አይነት ነገር ኖቲስ አላደረኩም እስካሁን ድረስ። እንደዚህ እንደምንፈራው ወይም እንደሚታሰቡ አይደለም። በቃ ፍሪደም ኖሯችሁ ልትራመዱበትና ልታዩት የምትችሉት ከተማ ነው። ያው ትንሽ ዞር ስላልኩኝ ሪፍሬሽ ለማድረግ ስፕራይት እና የሆነ ፎሊያቴላ የሚባል የናፖሊ ይሁን የማን ሀገር እንደሆነ እኔ እንጃ፣ ግን እዛው ከማራዶና ቤት ልበለው እንጂ እዛ ገብቼ ትንሽ ቀምሰን ነበረ። ቆንጆ ነበረ። ኦብቪየስሊ ሰው ስላለ ብዙም ለማውራት አልተመቸኝም እና ያው ከተማው ላይ ስመጣና የጠበቀኝን ነገር አብረን ደግሞ እናወራለን። ያው እቺ ከተማ ደግሞ ከኳስ ከእንደዛ ደግሞ ከዛ ታሪኳ ባለፈ ደግሞ የሚገርም ባህር አላት። ስለዚህ ወደ ባህራቸው አካባቢ እንሄዳለን። አክቹአሊ ከዚህ ሆኜ የካሜራ በደንብ ስለማያሳየው ነው። እዛ አካባቢ ባህሩ ይታያል ማለት ነው እና ባህር አላት። ከባህርም ደግሞ አልፎ እሳተ ገሞራ አላት። እሳተ ገሞራ አለ። እንደውም ሙሉ ከተማ
ያጠፋ እሳተ ገሞራ አለ የዛሬ ብዙ ሺህ ዓመት በፊት ሰዎቹ እዛው በተኙበት የደረቁበት ምናምን እና ያው እኔ ጊዜ የለኝም እዛ ሄዶ እሱን ቪዚት ለማድረግ ከባህሩ ተሻግሮ ስለሆነ ካልተሳሳትኩኝ። አሁን ግን ባህሩ ጋር ሄደን እሱም ቦታ የቱ ጋር እንደሆነ ማሳያቸዋለሁ። ባህሩ አካባቢ ሄደን ደግሞ እናያለን ማለት ነው። ያው እንግዲህ ያው ዞር ዞር ብዬ ወደ ባህሩ እየመጣሁ ይሄን ቦታ አየሁትኝ። አይ ቲንክ ፌመስ ነው መሰለኝ የሆነ ነገር ያዘጋጅበታል። በጣም ትልቅ ስፔስ ያለው ቦታ ነው እና ፒያሳ ፑብሊሲቶ ይባላል ማፕ ላይ ቼክ ሳደርገው። ሶ ያ በጣም ፌመስ ቦታ ነው፣ ለኢቨንቶች ነው ይጠቀሙታል ይላል። ያምራል። ጀስት ላሳያችሁ ነው። ከዚህ አይ ቲንክ በዚህ ቀጥታ ስንሄድ ወደ ባህር ዳር እንሄዳለን ማለት ነው። ሶ ሁለተኛዋ የናፖሊ ያምራል በቃ ይወደድላታል የሚባለው ባህሯን ደግሞ እናየዋለን ማለት ነው። ያ ከዛ በተረፈ እስካሁን እኔ አም ኢንጆይንግ ኢት። ከዚህ በኋላ እስቲ ምሳ ፒዛችንን እንበላለን። ያው ናፖሊ ስትመጡ ጠዋት ስፎሊያቴላ ላላችሁ ቅድም የበላ ነው ማለት ነው። ምሳ ሰዓት ፒዛ፣ እራት ደግሞ ካርቦናራ ነው መብራት ያለባችሁ ይባላል። አሁን ወደ ባህሩ ቦታ የደረስኩ ነውና በጣም ነው የሚያምረው። በዚህ እንደውም ብዙም አይታይም፣ አሳያችኋለሁ። ግን በሚገርም ሁኔታ በቃ ደስ ይላል እና በጣም ነው ደስ የሚለው። እስቲ በዚህ ወርጄ ኦኬ፣ እዛ ጋር እንሄዳለን። በዚህ ወርጄ ማለት ነው እና ባህሩ ቀጥታ ከዚህ ጋር ነው የሚታየው እንደመጣችሁ። ይሄ ቅድም ያሳያችሁ ፒያሳ ከሚባለው ከሱ ላይክ ሊትራሊ 2-3 ደቂቃ እርምጃ በኋላ ወደ ባህሩ ትደርሳላችሁ። ቱ ቢ ኦነስት የሆነ ፊልስ ላይክ አሁን የነበርኩበት ሰፈር 10 ደቂቃ አይሆንም። ያ በጣም ጭንቅንቅ ያለው ቤቶች የተሰሩበት የነበረው ከዛ ሰፈር ወደዚህ ለመምጣት 10 ደቂቃ አልፈጀብኝም። ወዲያው ነው የደረስኩት እና ገርሞኛል። እና ላይክ እኔ አይ ላይክ ኢት። ብቻዬን እንደዚህ ትራቭል ቱር ሰርች አላውቅም ከለንደን ውስጥ ውጪ። ለመጀመሪያ ጊዜ ነው ሌላ ሀገር እጂ ትራቭል ሳረግና እቺን ሀገር ደግሞ ፕሬዘንቴሽኗ ለየት ያለ ስለሆነ ዜና ላይ የምናየውና ሪያሊቲው ያው ሪያሊቲውንም ዜናው ላይ የምናየውንም ካለ ብዬ ለማሳየት ነው የሞከርኩኝ የነበረ። ኦብቪየስሊ ሪያሊቲው ሌላ ነው፣ ዜና ላይ ያለው ነገር ሌላ ነውና እዛ ጋር ሄደን ኢንጆይ እናደርጋለን። ዋው ትልቅ ጀልባ አለ መሬት መሀል ላይ እዛ ጋር። ኦኬ እኛ መቀመጥ እንችላለን ማለት ነው። እንደምታዩት ነው ባህሩ አይን ይመስላል። እንግዲህ ያው ቢች ዳር በዚህ አካባቢ ያለ አይመስለኝም፣ ፖርት ነው በዚህ ጋር ያለው ካልተሳሳትኩኝ። ከዚህ ጋር እንዳለ ዶኮች አሉ እንትን የተቀመጠበት ትናንሽ ጀልቦች፣ ፕራይቬት ጀልቦች የተቀመጡበት። ያው እዛ ጋር ደግሞ የምታዩት ዋና ትልቅ ጀልባ ያለበት ፕሮባብሊ የቱር ጀልባ ይመስላል። እዛ ብዙ ሩቅ ነው ለእናንተ ብዙም አይታያችሁም። የኦይል ምናምን አመላላሽነት ጀልቦች ይመስላሉ። ያኛው ቅድም ስላችሁ የነበረው አንድ ትልቅ ተራራ ነው። እሳተ ገሞራ አክቲቭ የነበረበት ከተማ ነውና ሊትራሊ ኦን ዘ ቶፕ እሳተ ገሞራው ፈንድቶ ወጥቶ ሙሉ ከተማውን ያቃጠለበት ዓመተ ምህረት አለ። ኤግዛክትሊ መቼ እንደሆነ ባላስታውሰው ቪሱቪዮ ከተማ ተብላ ነው የምትጠራው እና ትንሽ ታሪክ ያላት ከተማ ነች። ወደዚህ ከሄድን ያው ፖርቱ በደንብ ይታያል። ከዚህ ሰው ተጭኖ ወደዛ ለመሄድ በጀርባ ነው የሚሄደው ማለት ነው። ሌላም ካፕሪ ምናምን የሚባል ከተሞች አሉ እንዳዘጋ የምታዩት ከሆነ ከዛ ዳመና በታች ተራራዎቹ እንደዚህ እንዳሉ ያሉት መኖሪያ ቤቶች ያሉበት ሌላ ከተማ ነው ማለት ነው። ይሄ ቪሱቪዮ ነው ካልተሳሳትኩ። ወደዛኛው ዳይሬክሽን ካፕሪ ምናምን የሚባሉ ሌላ ደሴቶች አሉ ማለት ነውና እዛ ጋር ትንሽ ሰዎች ወርዶ ይታየኛል። ሶ ፕሮባብሊ በኋላ እዛ ጋር እንሄዳለን። ለአሁን ግን እዚህ ጋር ሆነን ትንሽ ኢንጆይ እናደርገዋለን። ያው እዚህ ጋር ደርሼ በጣም ነው የሚያምረው። እኔ በጣም ነው ደስ ያለኝ። ላይክ አየሩ ደስ ይላል። ዊንተርም አይመስልም የሆነ አሁን እንደውም ማውለቃ ገባ እያለ ነው ውሃው ላይ እዛ ጋር አሁን በቃ በጣም የጓጓውለትና ላይክ ለማየት ቱ ቢ ኦነስት ከጋንግስተር ኤሪያው ከሁሉም በጣም ለማየት የጓጓውትኝ የት መሰላችሁ? ማርኬቱን ነው። ቢካዝ የመርካቶ የኢትዮጵያ የመርካቶ አይነት ፊሊንግ አለው ምናምን አየሁትኝ ኢንተርኔት ላይ ሰርች ሳረግ፣ ሰቡም ደግሞ እነዛ ነው የሚለው የሆነ ቫይቡ ትንሽ ከአውሮፓ እንትን ለየት ያለ ነው ይላልና ሰው ለማየት በጣም ነው የጓጓሁትኝ። ወደዛ እንሄዳለን እና ወደዛ ለመሄድ ከባህሩ ትንሽ ቀረብ ብሎ አንድ ስቴሽን አለ፣ ሜትሮ ስቴሽን። ሰው ከዛ ሜትሮ ላይን ይዘን ወደ ቀጥታ ወደ ቦታ ያደርሰናል ማለት ነው። ሜትሮ ላይኑ ባይዘው በጣም ነው የሚያምረው። ላይክ አሁን እየገባን ታዩታላችሁ። የሆነ ሞደርን ፊሊንግ ነው ያለው። እስካሁን ከተጠቀምኳቸው እንትኖች እንዳለ ሞደርን ፊሊንግ ነው ያለው። አሁን ይሄኛው ከዚህ ከጀርባ እንደምታዩት ይሄ መሬት ታችን ያለው ከላይ ሰው የሚመላለስበት ነው ምናምን ማለት ነውና ውስጡ አዲስ ነው፣ ሞደርን ነው። ከላይ ደግሞ የድሮ ነው ማለት ነውና እንዴት ኬፕት እንዳደረጉት ይህንን
ምንድነው ኮንስትራክሽን ሲሰሩ እንዴት የላይኛውን ምንም ሳይነካ ኪፕ ማድረጋቸው ትንሽ ይገርማል። ሶ አንደርግራውንዱ ምን እንደሚመስል አሳያችኋለሁ ማለት ነው። የተወሰኑ ስቶፖች እናልፋለን። ሶ ሁሉንም ስቶፖች እናያቸዋለን። የምናሳልፈውን ትሬኑንም ትንሽ ባጭሩ እናያለን። ታስነካላችሁ አይሰራ እዚህ ጋር ነው። ሁሌ ይሳሳታለሁ። ስክሪኑን ማስነካው ቀጥታ ያስገባችኋል ማለት ነው። እንደምታዩት በጣም ሞደርን ነው። ስቲል ወደታች ስንገባ የግድግዳው ምናምን ጽድት ያለ በጣም ሞደርን የሆነ ላይን ነው። ሴሽን እንግዲህ ቁጭ ብለን ትሬናችን እየጠበቀ ነው። አሁን ከትሬኑ መውረዴ ነው እና በጣም ደስ የሚል ትሬን ስቴሽን ነው የወረድኩት። ራሱ አሁን ወደ ማርኬቱ ጋር ለመሄድ እዚህ ስቶፕ ነው መውረድ የነበረብኝ እና ሜትሮ እንዳያችሁት ነው። በጣም ጽድት ያለ ነው። ላይክ የሆነ አዶ ነው በጣም ሞደርን ነው ከጠበቅኩት በላይ ማለት ነው። አሁን ስራችሁ እንደነበረው ነው። ከአንደርግራውንድ እንግዲህ ከዚህ ነው እየወጣ ያለሁት። ከዚህ ወጣችሁ ወደ ላይ ስታዩት ያለው ነገር ይገርማል። ላይክ ይሄ ፎቅ አሁን በብዙ ዓመት የቆየ ነውና መሬት ተቆፍሮ ይሄን ትንሽ ሞደርን የሆነ ሲሰሩ ደስ የሚል ነገር ነው። ቅድም የነበርንበት ሰፈር አሁን እንግዲህ በጣም የዋጋው ቦታ ማርኬቱ ጋር ነው የምንሄደው። እንግዲህ ከስቴሽን ተራመደ ከትንሽ ደቂቃዎች በኋላ ትንሽ ራምጄ ወደ ውስጥ ገባው። ያው ትንሽ ውስጥ ተመችቶኛል በጣምና በውስጥ አድርገን ወደ ማርኬቱ እንሄዳለን ማለት ነው። 22 ጋር ያሉት ቤቶች ነው የሚመስለው። ላይክ የሆነ ፎቶ ላይ ሳየው I expected it to be like that ስመጣ እዚህ እንደዛ እንደሚሆንና በጣም ነው ደስ የሚል። እንደምታዩት ነው እነዚህ ሾፖቹ ኦሪጂናል ይሁን ፌክ I'm not sure ግን ዋጋቸው ከኦሪጂናሉ ጋር ይጠጋጋልና ፕሮባብሊ ኦሪጂናል ለሚሆነው ጀስት ዲስካውንት ስለሆነ እዚህ ጋር ደግሞ የአረቦች ምግብ አለ። እስካሁን ድረስ አጋጥሞኝ አልነበረም። የዳይቨርስ የሆነ ምግቦች አይቻል አቅም። እዚህ ጋር ናፖሊ ኢንዲያን ባንጊ ሬስቶራንት ይላል። የኢንዲያኖች ሚክስ የሆነ ሬስቶራንት አላቸው እዚህ ጋር ማለት ነው። ገብቼ ሞክረዋለሁ። እኔ እንጃ እሱን እርግጠኛ አይደለሁም፣ ግን ይሄው በ1 ዩሮ በ2 ዩሮ በ5 ዩሮ 5 ዩሮ እንኳን አላየሁም። 2 እና 1 ከ50 ነው እንዳለ ፍሩቶች ነው ያሉትና ኦርጋኒክ ናቸው። ሸታቸው ምናምን ደስ ይላል። ሜቢ የሆነ ነገር ገዝቼ ልሄድ እችላለሁ። አቮካዶ እዚህ ፈልጌ አጥቼ ነበረ። ሶ አቮካዶ ፕሮባብሊ ብንወስድ ደስ ይለኛል። Non è pronto per mangiare, no? Questo qua. Sta aspettando. Questa è pronta per mangiare. Questo? Allora, prendo uno di questi e un altro. Ok, va bene. No, scusa. Va bene, sì. Grazie. Allora, questo qua. Sì, prende carta o solo contanti? Perché solo contanti? C'è da qualche parte dove posso fare contanti? ለገዛ ነበረ ጋይስ ካርድ አንቀበልም ካሽ ብቻ ነው አይደል? አሬ ደግሞ በብዛት በካርድ ብቻ ነው የምገለገል እና ሰፈሩ ትንሽ ይጨንቃል። ቱ ቢሆንስ ቅድም እዛ ጉራንጉሩ ስገባ ለፈራው መሆን እዚህ ውስጥ ስገባ እንደፈሮት ዌልካሚንግ አይደሉም፣ ትንሽ ያስፈራሉ ሰዎች። እንደውም አሁን ላይ ስጠጋ እንደውም ማየው የዚህ ሀገር ሰዎች አይደሉም፣ እነሱ አይደለም ያስፈሩት። ቢሆንስ ላይ ያስተናገደኝ ሰውዬ ትንሽ ኮስተር ያለ ነው እና ብዙ የሚታይ ነገር የለም። አይ ቲንክ ሰኞ ስለሆነ ተዘግቷል። አም ዲስአፖይንትድ። ያው ፍሩቶች ገዝቼ መመለስ ፈልጌ ነበረ፣ ግን ካሽ ብቻ ነው የሚቀበሉትና ፕሮባብሊ ሁሉም ሾፖቹ ካሽ ብቻ የሚቀበሉ ይመስለኛል። እና የወጣው ነው ትንሽ የሚያስፈራ ነገር ስላየሁ ነው። የቆሙ ሰዎች የሆነ ኢሌጋል ነገር የሚሸጡ አይነት ቫይብ አላቸውና ትንሽ እዛ ጋር ለመቅረጽ አልፈለኩም። ሰው ከማርኬቱ እየወጣው ነው እና በጣም ኳይት ነው። አይ ቲንክ ቀን አላቸው መሰለኝ የሚወጡበት። ሰኞ አልነበረ መምጣት የነበረብኝ። በእግረኛ መንገድ ሊመጣ ይችላል ሊሽሊ ማለት ነው። በዛ ጋር መንዳት ሲችል በእግረኛ መንገድ መጥቶ ፊት ለፊት ይገባ። በጣም ደነገጣችሁ ናችሁ። እንግዲህ መሄድ ነው። ኤኒዌይስ ዞር ዞር ብዬ ያየሁት ይሄንን ነው። ናፖሊ ላይ ያስገረመኝ ያው ይህ ሰፈር ነው። ገባው 2 ሰከንድም አልቆየሁም ወጣሁኝ። ትንሽ ይጨንቃል ሰፈሩ እና ምንም ደግሞ የሚገዛ ነገር የለም። ኤኒዌይስ ያ ናፖሊ እንግዲህ እቺን ትመስላለች። ብቻዬን ስለሆንኩኝ ለመቅረጽ ስላልተመቸኝ ሞር መንገድ ቦታውን ያያችሁት። እኔን ሁሌ ፊቴን ታዩታላችሁ፣ አይሰራላችሁ። ቦታውን አይታችሁታል። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ እንደ ሰብስክራይብ እያደረጋችሁ ሌላ ደግሞ ከተማ ሄደን አዳዲስ ቪዲዮዎች እንሰራለን። ትንሽ እዚህ ሰፈር
ደስ አይልም? ሰው ከመጣችሁ እንዳመጡ። ቀደም ግን የሄድኩበት በጣም ደስ የሚል ቦታ ነገር ደስ የሚሉ ነገሮች ነው ያየሁትና እዛ ብትሄዱ ደስ ይለኛል። በተረፈ ሰብስክራይብ